በኢትዮጵያ ትግራይ ክልል ሰሜናዊ ከፍተኛ ተራሮች ተሻግሮ ከአዲስ አበባ በ45 ደቂቃ የአየር ጉዞ ርቀት በታሪካዊቷ መቀለ ከተማ ከፍተኛ የኢንዱስትሪ ለውጥ በመካሄድ ላይ ነው። ይህ የማ ጋርመንትና ቴክስታይል የከቢራ ኢንተርፕራይዝ ኃላፊነቱ የተወሰነ የግል ማህበር ታሪክ ነው። ፋብሪካው በክቡር ዶክተር ሼህ መሐመድ ሁሴን አሊ አልአሙዲ ባለቤትነት የተመሰረተ ነው። የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ማ ጋርመንትና ቴክስታይል በምስራቅ አፍሪካ ከሚገኙ የጨርቃ ጨርቅ አምራቾች መካከል አንዱ ለመሆን ችሏል። ማ ጋርመንትና ቴክስታይል በሚድሮክ ኢንቨስትመንት ግሩፕ ስር በ6 ዋና ዋና ዘርፎች ከተደራጁ 45 ኩባንያዎች መካከል አንዱ ነው። ፋብሪካው ከ6000 ሄክታር በላይ ከፍተኛ ጥራት ባለው ኢትዮጵያ ውስጥ በሚገኝ የጥጥ እርሻ ግብዓት የሚጠቀም ነው። ዘመናዊ የጨርቃ ጨርቅ አመራረት ሂደቶችን ተከትሎ በአንድ ጣሪያ ስር ያለምንም እረፍት በማይዝሉ ማሽኖችና ብርቱ ሰራተኞች ስራው ይከወናል። ይህ ሙሉ በሙሉ የተቀናጀ ተግባር ተቋሙ በጥራት በተመጣጣኝ ዋጋና ፈጣን የማቅረቢያ ጊዜ ላይ ሙሉ ትኩረት የሚሰጥ ነው። ከስዊዘርላንድ፣ ጀርመን፣ ጃፓን እና ጣሊያን በመጡ ዘመናዊ ማሽኖች የተደገፈው ማ ቴክኖሎጂን ከባለሙያ ሰራተኞች ጋር አቀናጅቶ ዓለም አቀፍ ደረጃዎችን ያሟላል። ኤክስፖርት የጀመርነው በ2004 በፈረንጆች አቆጣጠር ጀምሮ ነው። ስለዚህ ኦልሞስት ከአውስትራሊያ እና ከዚህ ከላቲን አሜሪካ በስተቀር ሁሉም ሀገሮች ላይ ኤክስፖርት ስናደርግ ቆይተናል። አሜሪካ አብዛኞቹ ብዙ ስቴቶች ላይ፣ አውሮፓ ብዙዎቹ ትልልቅ የሚባሉት ከተሞች ልክ ጀርመኒ በተከታታይ ዩኬ እንግሊዝ ሀገር አሁንም ኤክስፖርት እያደረግን ያለ ነው። እንደዚሁም ጣሊያን፣ ፈረንሳይ በጣም በታወቁ ብራንዶች ያው ኤክስፖርት እያደረግን ነው። ማ ጋርመንት ለዓለም ታዋቂ የአልባሳት ብራንዶች የታመነ አጋር እንዲሆን አድርጎታል። ተቋሙ ምርቱን ሙሉ በሙሉ ወደ ውጭ ገበያ ኤክስፖርት በማድረግ ተፈላጊነቱን በተግባር አስመስክረዋል። በፋብሪካ ውስጥ ምርት ፈጽሞ አይቆምም። ፋብሪካው በየቀኑ 10 ቶን ክር፣ 8 ቶን የተጠናቀቀ ጨርቅና 20,000 ቲሸርቶችን የማምረትም አቅም አለው። ፋብሪካው ከ6 ሚሊዮን በላይ ልዩ ልዩ አልባሳትን በአመት የማምረት አቅም አለው። ከ10 ሚሊዮን የአሜሪካ ዶላር በላይ በአመት ሽያጭ ያከናውናል። ማ ምርቶቹን ወደ አውሮፓ፣ ሰሜን አሜሪካ፣ እስያና ሌሎች ዓለም አቀፍ ገበያዎች ይልካል። ከስፒኒንግ ነው የሚጀምረው። ኒቲንግ፣ ዳይንግ፣ ጋርመንት ከዛ ስፌት ክፍል ነው። ስፌት ክፍል ላይ የሚከናወነው ተግባር አንድ ከቆረጣ ጀምረን የራሳችን ዲዛይን ክፍል አለን። የዲዛይን ሳምፕል ክፍል አለን። ሳምፕል ይመረጣል። ከዛ በመቀጠል ደንበኞቻችን ኦኬ ብለው ይሁንታቸውን ከሰጡ በኋላ ቆረጣ ነው የምንጀምረው። ከቆረጣ በኋላ ስፌት ይከናወናል። በመቀጠል ምርቱ ታሽጎ ተጠናቆ ወደ ተፈለገው ቦታ ለተጠቃሚ ይጓጓዛል። ኳሊቲው የጠበቀ ዴሊቨሪውን የጠበቀ እንደዚሁም ደግሞ ኮምፒቲቲቭ የሆነ ተፎካካሪ ተወዳዳሪ የሆነ ከነ ባንግላዴሽ፣ ከነ ቻይና፣ ከነ ቪየትናም ከመሳሰሉት ሀገሮች ጋር ኮምፒት አድርገን ያው ኤክስፖርት እያደረግን ነው። ምርቶቹን ወደ ውጭ ሀገራት ኤክስፖርት ከማድረግ ባለፈ በኢትዮጵያ ምርቶቹን ለተጠቃሚዎች ተደራሽ ለማድረግም ኩባንያው ከዓለም አቀፍ የፈረንሳይ ብራንድ ካርፉር ጋር በመተባበር ከ13 በላይ ሱፐርማርኬቶችን አዲስ አበባ ከተማ በሚገኘው ኪዩን ሱፐርማርኬት ከሸማቾቹ ጋር ለማገናኘት ብቅ ብሏል።
በዚህ አማካኝነትም በአዲስ አበባ የራሱን የችርቻሮ መደብሮች በማስፋፋት ላይ ይገኛል። ለተቋሙ ጥራት በሁሉም የሥራ ሂደቶች ዋነኛ መገለጫው ነው። ከላቦራቶሪ ምርምሮች እስከ አውቶሜድ ምርት ስርዓቶች ድረስ እያንዳንዱ ምርት ጥንካሬ፣ ደህንነትና ዓለም አቀፍ የተስማሚነት መስፈርቶችን ያሟላ ነው። ወርልድ ዋይድ ሪስፖንሲብል አክሬዲትድ ፕሮዳክሽን ሲስተም የሚባል በዛ ሰርቲፋይ ከሆንክ ብቻ ነው ኦልሞስት ለትልልቅ ባየሮች፣ ለትልልቅ ብራንዶች፣ ለአሜሪካ ባየሮች መሸጥ የሚቻለው እና ፕላቲኒየም ሌቨል ላይ ደርሰናል ማለት ነው በራፕ በኩል። እንደዚሁም ሌሎችም የተለያዩ ሰርቲፊኬሽኖች አሉ። ከነዚህ ሰርቲፊኬሽኖች ውስጥ አሁን በቅርቡ ያገኘናቸው ሰርቲፊኬሽኖች ስሜታ ሴዴክስ አለ፣ BSCI አንፎሪ BSCI ሰርቲፊኬት አለ፣ እንዲሁም ራፕ እና ኦይኮቴክስ ሰርቲፋይድ ነን። አሁን በአንድ ወር ውስጥ ደግሞ ጎስ ሰርቲፋይድ ለመሆን እየሰራን ያለ ነው ማለት ነው። ቢሳይድስ ኦኩፔሽናል ሄልዝ ኤንድ ሴፍቲ ማኔጅመንት ሲስተም 45018 እሱን ኢምፕሊመንት እያደረግን ነው፣ በሱም ሰርቲፋይድ ነን። እንዲሁም ኳሊቲ ማኔጅመንት ሲስተም፣ ኢንቫይሮንመንታል ማኔጅመንት ሲስተም እነዚህን እስካሁን በተናጠል ነበር ኢምፕሊመንት የምናደርጋቸው። አሁን ግን ኢንተግሬትድ በሆነ መንገድ ኢንተግሬትድ ማኔጅመንት ሲስተም በሚል አሁን ጀምረናል ማለት ነው። እሱ ማ ጋርመንትና ቴክስታይል ከዚህም ባለፈ ማህበራዊ ኃላፊነትን በመወጣትም ቁርጠኛ ነው። ይህም ተቋሙ ከተጣራ ገቢው 10% ማህበረሰብን ለማበረታታትና ዘላቂ ልማትን ለማጎልበት ለሚያገለግሉ ተግባራት በጀት መድቦ ይተገብራል። ማ ጋርመንትና ቴክስታይል በስራ ዕድልና በክህሎት ልማት ወጣቶችን በማበረታታትም ቁርጠኛ ነው። ፋብሪካው ከ1500 በላይ ሰራተኞች አሉት። ከነዚህ መካከል ደግሞ 90% የሚሆኑት ሴቶች ናቸው። ማ ጋርመንትና ቴክስታይል በ6 የኢንዱስትሪ ክላስተሮች ውስጥ ከ82000 በላይ ሰራተኞችን ከሚያስተዳድሩ 45 የግሩፕ ኩባንያዎች አንዱ ነው። ማ ጋርመንት ኦልሞስት በማጋርመንት 22 ዓመታት ያህል ሰርቻለሁ። ይህም ከታች ጀምሬ ወደ ዲፓርትመንት ኃላፊነት ማደግ ችያለሁ። ለእኔ ማጋርመንት ጥሩ ቤቴ ነው። በየደረጃው ጠንክሮ ለሰራ ሰው ትክክለኛ ቦታ ነው። እዚህ በመስራቴ ደስተኛ ነኝ። ቦታይና በዚህ ደስተኛ ነኝ። አናው እዚህ ከባቢ 12 ዓመት ሰራች። እኔ ለ12 ዓመት ያህል በዚህ ድርጅት ሰርቻለሁ። እዚህ በመስራቴ አሁን ላይ ትዳር መስርቼ ቤተሰብ እያስተዳደርኩ ነው። ማ ጋርመንት ለጥራት ያለው ቁርጠኝነት እንደ H&M፣ ፕሪማርክ፣ ቴስኮ እና ማርክስ ኤንድ ስፔንሰርን ጨምሮ የዓለም አቀፍ ብራንዶችን እምነት እንዲያገኝ አድርጎታል። በስትራቴጂካዊ የንግድ ትስስር፣ በሚያድግ መሰረተ ልማትና በተወዳዳሪ የማኑፋክቸሪንግ አቅም ኢትዮጵያ በዓለም የጨርቃ ጨርቅ መዳረሻ ሆና እንድትታይም የበኩሉን ትልቅ ድርሻ እያኖረ ይገኛል። የኛ ምርቶች 100% ከጥጥ የተሰራ ነው። በጥራትም ከፍተኛ የሆነ ለጤናም ምቹ የሆነ አልባሳት አለን። እናመርታቸው ምርቶች እንዲጠቀሙ እመክራለሁ። በተፈለገው አይነት ስታንዳርድ ጥራትን በሚመለከት ማስረከቢያ ጊዜ ወይም ዴሊቨሪ ታይምን በሚመለከት እንደዚሁም ተወዳዳሪ የሆነ ዋጋ በሚመለከት በሶስቱም ጥሩ ደረጃ ላይ ያለ ድርጅት ስለሆነ ብዙ ተሞክሮ ያለው ድርጅት ስለሆነ ያው እኛ ጋር መጥተው ቢሰሩ በጣም ያተርፋሉ። ባለራዕይ በእሴቶች የተገነባ እንዲሁም ከፍተኛ ልምድ ያላቸው የተማሩ ባለሙያዎችን ያቀፈ ነው። ተቋሙ ከአምራችነት በላይ ነው። በዘላቂና ኦርጋኒክ የምርት እቅዶችና በዓለም አቀፍ መስፈርቶች ጥራቱን አስጠብቆም እየተጓዘ የሚገኝ ነው። ማ ጋርመንት ከመቀለ እስከ ዓለም አቀፍ ጉዞ በመጓዝ የኢትዮጵያ ምርት በዓለም አቀፍ ደረጃ ተፈላጊ መሆኑን በተግባር ያስመሰከረ ብርቱ ተቋም ነው።